ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። አሁንም እንቀጥላለን። የደቀ መዝሙርነት ትምህርት እንቀጥላለን። ክፍል 4ን እንግዲህ እስካሁን እያየን ያለነው የኢየሱስን ማንነት ማወቅ የሚለውን ነገር ነው። ደቀ መዝሙርት ኢየሱስን የሚከተሉ ከኢየሱስ የሚማሩ ናቸው። የኢየሱስን መልክ ለመምሰል በየዕለቱ የሚለማመዱ ናቸው ደቀ መዛሙርትና ኢየሱስን ማወቅ ይቀድማል። ይህን ለማድረግ ራሱ ኢየሱስ ማን ነው? የኢየሱስን ማንነት እንግዲህ ከተለያዩ አቅጣጫዎች እንመለከታለን። መጽሐፍ ቅዱስ ከሰጠን ግልጽ ካደረገልን ነገሮች ተነስተን ኢየሱስ ክርስቶስ ማን እንደሆነ ማጥናታችንን እንቀጥላለን። እንግዲህ የተለያዩ ነጥቦችን አይተናል በክፍል 3። ዛሬ ደግሞ ኢየሱስ መንፈስ ቅዱስን የሚሰጥ እንደሆነ እርሱ ሲሄድ መንፈስ ቅዱስ እንደሚመጣ ኢየሱስ መንፈስ ቅዱስን ሰጪ እንደሆነ እንመለከታለን። ዮሐንስ 14 ከ15 ከ18 ላይ ይህን ነው የምንመለከተው። አብ በስሜ የሚልከው 14:26 ላይ ዮሐንስ 14:26 ላይ አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ የነገሯችሁንም ሁሉ ያሳስባችኋል ይላልና እርሱ በሚሄድ እኔ ካልሄድኩ አጽናኙ አይመጣም፣ እኔ ሲሄድ ነው አጽናኙ የሚመጣው የሚለውን ደግሞ ዮሐንስ 14:15-18 ባለው ክፍል ላይ እንመለከታለን። እና መንፈስ ቅዱስ በእውነት ኢየሱስ ክርስቶስ መንፈስ ቅዱስን እርሱ እንደተቀበሉ የእሱ ደቀ መዛሙርት ለሆኑ መንፈስ ቅዱስን የሚሰጥ ነው። እሱም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። የመንፈስ ቅዱስን ኃይል የሚሰጠን ነው ኢየሱስ ክርስቶስ። እንደዛ ማለት እንችላለን ከዮሐንስ ወንጌል ምዕራፍ 14:15-8 ካለው ክፍል ተነስተን ማለት ነው። ስለዚህ አጽናኙ መንፈስ ቅዱስ ነው፣ ሁሉን የሚያስተምር መንፈስ ቅዱስ ነው። ልክ ኢየሱስ ክርስቶስ ሁሉን እንደሚያስተምር መንፈስ ቅዱስም ሁሉን የሚያስተምር ነው። ዋናው እዚህ ጋር የነገርኳችሁንም ሁሉ ያሳስባችኋል። እርሱ ከኛ ጋር እንዲኖር የሚተወው መንፈስ ቅዱስ እርሱ የነገረንን እርሱ ከዚህ በፊት የነገራቸውን በሙሉ ያሳስባቸዋል። የመንፈስ ቅዱስ ከትልቁ ስራዎች አንዱ ማሳሰብ ነው። መንፈስ ቅዱስ ያሳስባል። መንፈስ ቅዱስ ስራው በጣም ብዙ ነው። ያጽናናል፣ ይሞላል፣ ኃይል ይሰጣል። ደግሞ ኢየሱስ ክርስቶስ የነገረንን ያሳስበናል። ያጠናነውን ቃል፣ ያነበብነውን ቃል፣ የተሰበክነውን ቃል፣ የተማርነውን ቃል የሚያሳስበን እንድንኖር በየጊዜው የሚያሳስበን ማነው? መንፈስ ቅዱስ ነው። ውስጣችን ያለው መንፈስ ቅዱስ በደቀ መዛሙርቱ ልብ ውስጥ ይኖራል መንፈስ ቅዱስ። ይህ መንፈስ ቅዱስ ኢየሱስ ክርስቶስ የነገረንን ያሳስበናል፣ ደግሞም ያስተምረናል፣ ያጽናናናል፣ ይሞላናል፣ ኃይል ይሰጠናል። መንፈስ ቅዱስ ኃይል ደግሞ ይሰጠናል። የሐዋርያት ሥራ ምዕራፍ 1:8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ ምስክሮቼ ትሆናላችሁ። ምስክሮቼ የኢየሱስ ክርስቶስ ምስክሮች ያደርገናል። መንፈስ ቅዱስ በእኛ ላይ በኃይል ሲወርድ፣ በመንፈስ ቅዱስ ስንሞላ፣ መንፈስ ቅዱስ በእኛ ላይ ሲመጣ፣ ኢየሱስ ክርስቶስ መንፈሱን ሲሰጠን ምን ይሆናል? የኢየሱስ ምስክሮች እንሆናለን። ከይሁዳ ጀምረን ኢየሩሳሌም፣ ሰማርያ እስከ ምድር ዳርቻ ድረስ የኢየሱስ ክርስቶስ ምስክሮች እንሆናለን፣ እነሱ እንደሆኑት ማለት ነው። ስለዚህ በእውነት በጣም አምላክ ነው ጌታ ኢየሱስ ክርስቶስ። እንግዲህ ደቀ መዛሙርት በመንፈስ ቅዱስ የሚመሩ በመንፈስ ቅዱስ ኃይል መንፈስ ቅዱስ የሚያስተምራቸው የኢየሱስ ክርስቶስ መንፈስ በውስጣቸው የሚኖር
ይህ የክርስቶስ ኢየሱስ መንፈስ ደግሞ የሚያስተምራቸው ለውጥን በህይወታቸው የሚያዩ ዕለት ዕለት እየተለወጡ የሚሄዱ ናቸው ደቀ መዛሙርት ማለት። ይህን የሚያደርገው ጌታ ኢየሱስ ክርስቶስ ነው፣ የመንፈስ ቅዱስ ኃይል። ስለዚህ በህይወታችን ውስጥ በድፍረት መናገር እንድንችል፣ ክርስቶስን እንድንመሰክር ኃይል ይሰጠናል። በቅድስና እንድንኖር ኃይል ይሰጠናል። በትዕግስት በእውነት ሌሎችን ሁሉ እየታገስን እንድንኖር፣ ሁኔታዎችን ሁሉ እየታገስን እንድንኖር ኃይል ይሰጠናል መንፈስ ቅዱስ። ክርስቶስ በእኛ ዘንድ የሚተወው ኃይል የመንፈስ ቅዱስ ኃይል፣ መንፈስ ቅዱስ እግዚአብሔር እርሱ ራሱ እግዚአብሔር ነው። እንደውም አብን እለምነዋለሁ ሌላ አጽናኝ ይሰጣችኋል ይላል የሐዋርያት ሥራ ላይ ማለት ነው። አብን እለምናለሁ ሌላ አጽናኝ ይሰጣችኋል ወይም ደግሞ ይሰጣችኋል። ስለዚህ መንፈስ ቅዱስ አስተማሪ ነው፣ ያሳስባልም። ኢየሱስ ክርስቶስ የነገረንን ሁሉ የሚያሳስበን በውስጣችን የሚኖር ነው። ሐዋርያት ሥራ 1:8 ላይ እንዳነበብነው ደግሞ ከተልእኮ ጋር የተያያዘ ነው። ታላቁ ተልእኮ ምንድነው? ስለ ኢየሱስ ክርስቶስ መናገር ነው። ለኢየሱስ ክርስቶስ ምስክር መሆን ነው በየስፍራው። ይህ ደግሞ በመንፈስ ቅዱስ ኃይል የሚመጣ ነው፣ የሚመነጭ ነው። በመንፈስ ቅዱስ ኃይል የሚደረግ ነው የምስክርነት፣ ስለ ክርስቶስ በየስፍራው ሁሉ በመስከር ማለት ነው። ስለዚህ መንፈስ ቅዱስን በልጁ በኢየሱስ ክርስቶስ እግዚአብሔር በእኛ ህይወት እንዲኖር እኛን በኃይል እንዲያስታጥቀን ይልካል ማለት ነው። ስለዚህ በመንፈሱ አማካኝነት ጌታ ኢየሱስ ክርስቶስ አብሮን ዛሬም ከኛ ጋር አለ። እንደው አርጓል እንላለን አይደለም? አዎ አርጓል፣ ተነስቷል፣ ሞትን ድል አድርጎ ተነስቷል፣ በአብ ቀኝ ተቀምጧል አይደል? እዛ ነው ያለው አይደለም? ግን ከኛም ጋር ደግሞ አለ። እንዴት? በመንፈሱ እነሆ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ አይደለም ያለ? እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ፣ 2ም 3ም በምትሰበሰቡበት ስፍራ እኔ ከእናንተ ጋር ነኝ። ጌታ ኢየሱስ ክርስቶስ ከኛ ጋር የሚሆነው በምኑ ነው? በመንፈሱ ነው። እንደ ድሮ ስጋ ለብሶ በመካከላችን ቁጭ ብሎ አይደለም፣ በመንፈሱ ነው። ስለዚህ ጌታ ኢየሱስ ክርስቶስ መንፈሱን የሚሰጠን ነው። መንፈሱ እንዲመራን፣ መንፈሱ እሱን እንድናውቅ ያደርገናል። መንፈሱ መስካሪዎች እንድንሆን ያደርገናል። ኢየሱስ ክርስቶስን እየወደድን እንድንኖር ያደርገናል። መንፈስ ቅዱስ ኃይል እየተቀደስን ክርስቶስን እየመሰልን እንድንሄድ ያደርገናል። ስለዚህ ወገኖቼ እና እጅግ በጣም ወሳኝ ነገር ነው። ልክ ክርስቶስ ኢየሱስን ስንቀበል፣ እኛ ክርስቶስን ስንቀበል ምንድነው የምንሆነው? መንፈስ ቅዱስ በውስጣችን መኖር ይጀምራል። ቅድም እንዳነበብናቸው የዮሐንስ ወንጌል ጥቅሶች መንፈስ ቅዱስ በእኛ ውስጥ መኖር ይጀምራል ልክ ጌታን እንደተቀበል። ሌላው ደግሞ በመንፈስ ቅዱስ እንታተማለን። ማህተም፣ የመንፈስ ቅዱስ ማህተም ደግሞ ምን ማለት ነው? የእግዚአብሔር መሆናችንን የሚያረጋግጥ ነው። ማህተም ከአንድ መስሪያ ቤት የሚወጣ ማህተም ምንድን ነው የሚያሳየው? ከአንድ ስራ አስኪያጅ ተጽፎ ተፈርሞ ማህተም ተመቶ የሚላክ ደብዳቤ ምንድን ነው የሚያሳየው? የዛ መስሪያ ቤት ደብዳቤ ነው። ከዛ ማኔጀሩ የተላከ ደብዳቤ ነው አይደለም? የዛ መሆኑን ያሳያል። ስለዚህ በመንፈስ መታተም ማለትም ይህንን የሚያሳይ ነው። እኛ የእግዚአብሔር መሆናችንን የሚያሳይ ነገር ነው። ያ ብቻ አይደለም። በዛ ክፍል እንደተገለጠው በኤፌሶን ምዕራፍ 1 ላይ እንደተገለጠው ለርስቱ መያዣ ነው። ርስቱ የኛ እንደሆነ እንደ ቀብድ ኦልሬዲ ዳውን ፔመንት እንደተደረገ ቁጥሩ ኦልሬዲ በቃ የተከፈለ ዋጋ ተከፍሏል። ስለዚህ መንግስተ ሰማያት መውረሳችን፣ ርስታችን የተረጋገጠ ነው ማለት ነው። ለርስቱ መያዣ ነው በመንፈስ ቅዱስ መታተማችን ማለት ነው። ስለዚህ
ወዲያው ጌታ ኢየሱስ ክርስቶስን ስንቀበል የሚሆነው ምንድነው? በመንፈስ ቅዱስ በእኛ ውስጥ መኖር ይጀምራል። በመንፈስ ቅዱስ እንታተማለን። ሌላው ደግሞ በመንፈስ ቅዱስ እንጠመቃለን። ይሄ መጠመቅ ማለት ምን ማለት ነው? ከግሪኩ ቃል አንፃር ስንመለከት ኮኔክትድ መሆን ነው። መጣበቅ ከቤተ ክርስቲያን ጋር ያጣብቀናል። እርስ በርሳችን ከክርስቶስ ጋር መንፈስ ቅዱስ ያጣብቀናል፣ አንድ ያደርገናል ማለት ነው። ኮኔክት ያደርገናል እርስ በርሳችን ከእግዚአብሔር አብ ጋር፣ ከወልድ ጋር፣ ከመንፈስ ቅዱስ ጋር እርስ በርሳችን ከቤተ ክርስቲያን ጋር ኮኔክት ያደርገናል። መንፈስ ቅዱስ በልባችን ያለው ማለት ነው። እነዚህ ሶስቱም ነገሮች በአንድ ጊዜ የሚከናወኑ ነገሮች ናቸው። ልክ ጌታ ኢየሱስ ክርስቶስን ስንቀበል የሚከናወኑ ነገሮች ናቸው። እነዚህ ሶስቱ ነገሮች የመንፈስ ቅዱስ በውስጣችን መኖር፣ በመንፈስ ቅዱስ መታተም፣ በመንፈስ ቅዱስ መጠመቅ። እነዚህ ሶስቱ እንደው በአገላለጽ የተለያዩ ናቸው እንጂ አንድ ነገር ናቸው። ልክ ወዲያው ጌታ ኢየሱስ ክርስቶስ ስንቀበል የሚሆኑ ነገሮች ናቸው። ከዛ ቀጥሎ ሌላ የመንፈስ ቅዱስ ደረጃ አለ። ይኸውም የመንፈስ ቅዱስ ሙላት ይባላል። የመንፈስ ቅዱስ ሙላት፣ ሰው በመንፈስ ቅዱስ፣ ሁሉም ክርስቲያን መሞላት አለበት። በመንፈስ ቅዱስ መሞላት አለ። ይህ በመንፈስ ቅዱስ መሞላት ማለት ምን ማለት ነው? ኤፌሶን ምዕራፍ 5 ላይ ቁጥር 18 ጀምሮ በወይን ጠጅ አትስከሩ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። እንዴት ከስካር ጋር እዚህ የመንፈስ ቅዱስ ሙላትን ያገናኛል? እንዴት ያገናኛል? ምን ማለት መሰላችሁ? ስካር መጠጥ ሰውየውን ይቆጣጠረዋል። በቃ ቀላል እንዲሆን ያደርገዋል። እንደፈለገ እንዲናገር፣ እንዲዘፍን፣ እንዲሳደብ ኃይል ይሰጠዋል እና ይቆጣጠረዋል ሙሉ በሙሉ። በድሮ ማንነቱ አይደለም የሚገለጠው። ይሄ ሰው የጠጣ ሰው የሰከረ ሰው ድሮ የሚታወቁት ሰው አይሆንም፣ ይቀየራል። ልክ ሲጠጣ ሲሰክር ሰው ይቀየራል። ወይ መማታት ይጀምራል፣ ወይ መሳደብ ይጀምራል፣ ወይ እየወደቀ መንፈራገጥ ይጀምራል። ሌላ ይሆናል። በቃ ይቆጣጠረዋል። ይሄ የጠጣው ነገር ማለት ነው። ይቆጣጠራል። ይሄ የታወቀ ነገር ነው። ልክ እንደዚሁ በመንፈስ ቅዱስ ስንሞላ መንፈስ ቅዱስ እኛን ይቆጣጠረናል ማለት ነው። በመንፈስ ቅዱስ ቁጥጥር ስር እንሆናለን ማለት ነው። ይቆጣጠረናል። ስለዚህ የምንሄደው በመንፈስ ቅዱስ ነው፣ የምንናገረው በመንፈስ ቅዱስ ነው፣ የምንሆነው ሁሉ በመንፈስ ቅዱስ ኃይል ነው የሚሆነው ማለት ነው። ይቆጣጠረናል። ቁጥጥር፣ የመንፈስ ቅዱስ ቁጥጥር ነው። ሙሉ በሙሉ ይቆጣጠረናል። እንደው ይህንን ስለ መንፈስ ቅዱስ ከሕዝቅኤል ከቤተ መቅደስ ስለሚወጣ ወንዝ ሲናገር መጀመሪያ ወንዙ ቁርጭምጭምት ደረሰ ይላል። ቁርጭምጭምት ደረሰ፣ ከዛ እያደገ ወደ ጉልበት ደረሰ፣ ከዛ እያደገ ወደ ወገብ ደረሰ፣ ከዛ ወደ አንገት ደረሰ ወንዙ። በመጨረሻ ላይ መዋኛ የሚዋኙት ሆነ፣ ፍጹም የሚቆጣጠር የሚዋኙት ሆነ ይላል። እዛም ስለ መንፈስ ቅዱስ ነው የምናገረው ወገኖቼ። መንፈስ ቅዱስ በቃ እስከምንዋኝ ድረስ ሙሉ በሙሉ የሚዋኝን ሰው ውሃው ይቆጣጠረዋል። በቃ ሙሉ በሙሉ ወደፈለገበት ወንዝ ከሆነ ወደፈለገበት። ልክ እንደዛ መንፈስ ቅዱስ ሙሉ በሙሉ እስክንዋኝ ድረስ፣ እስኪቆጣጠረን ድረስ፣ እስኪያሰጥመን ድረስ፣ በኃይል እስኪሞላን ድረስ መሞላት አለብን። በመንፈስ ቅዱስ መሞላት አለብን። መንፈስ ቅዱስ ሲቆጣጠረን በሱ ምሪት እንኖራለን። ስንወጣ ስንገባ በመንፈስ ቅዱስ ምሪት እንኖራለን። መንፈስ ቅዱስ እንድንጸልይ ኃይል ይሰጠናል። መንፈስ ቅዱስ ስንሞላ በኃጢአት ላይ ድል ይሰጠናል። ኃጢአትን እያሸነፍን እንኖራለን። በቅድስና እንድንመላለስ ኃይል ይሰጠናል። ስናገለግል በኃይሉ በምሪት እንድናገለግል ኃይል ይሰጠናል። መልእክት ይሰጠናል። ቃል ይሰጠናል እና በመንፈስ ቅዱስ ኃይል ይሆናል የሚሆነው ሁሉ በእኛ ህይወት ውስጥ። ስለዚህ መሞላት አለብን ወገኖች። በመንፈስ ቅዱስ መሞላት ሁለተኛው ደረጃ ነው። የመጀመሪያው በአንድ ጊዜ የሚሆን ነው። መንፈስ ቅዱስ በእኛ ውስጥ መኖር መጀመር the indwelling of Holy Spirit የምንለው ማለት ነው። the sealing of the Holy Spirit
እና ባፕቲዝም ኦፍ ሆሊ ስፒሪት። እነዚህ ሶስቱ ነገሮች ጌታን ስንቀበል የሚሆኑ ናቸው። ፊሊንግ ኦፍ ሆሊ ስፒሪት በመንፈስ ቅዱስ መሞላት ግን ኃይል እንደሆነ ክርስቶስን ከተቀበልን በኋላ በእኛ ላይ በኃይል የሚመጣ ነው ማለት ነው። በመንፈስ ቅዱስ ለመሞላት ማድረግ ያለብን ነገሮች አሉ። ምን ማድረግ አለብን? መጠማት አለብን። ካልተጠማን አንሞላ። ጌታ ሆይ በመንፈስ ቅዱስ ኃይል ሙላኝ ብለን መጠማት አለብን። አንዱ ነገር ነው። ሌላው መጸለይ አለብን። በጾም በጸሎት በእግዚአብሔር ፊት ጌታ በመንፈስ ቅዱስ ኃይል እንዲሞላን መጸለይ አለብን። የእግዚአብሔርን ቃል በጥልቀት ማጥናት አለብን። በቃሉም እየኖርን ቃሉን ፕራክቲስ እያደረግን በቅድስና እየተመላለስን እንደዛ መሆን አለብን። ሌላ ለምንድን ነው መሞላት የፈለግነው? ለማገልገል እንጂ ለመኮፈስ አይደለም። ለማገልገል፣ እግዚአብሔርን ለመምሰል፣ ለእግዚአብሔር ክብር ለመኖር ያኔ እርግጠኛ መሆን አለብን ማለት ነው። ስንጠማ፣ ስንጸልይ፣ ከኃጢአት ስንርቅ፣ ስንቀደስ፣ የእግዚአብሔርን ቃል ስናጠና እግዚአብሔር በመንፈሱ ይሞላናል። እግዚአብሔር ይሞላናል። አንድ ቀን በኃይል ይሞላናል። በመንፈስ ቅዱስ ኃይል እንሞላለን። ይህ ተደጋጋሚ ሂደት ነው። በሐዋርያት ሥራ አንድ ጊዜ ብቻ አይደለም ይህንን አይነት ነገር ያየ ነው። ብዙ ጊዜ ተደጋግሞ በአንድ ሰው ላይ ተደጋግሞ የተከሰተ ሁኔታ ነው። ተደጋጋሚ ነገር ነው። ስለዚህ ደጋግመን መንፈስ ቅዱስን መሞላት ይኖርብናል ማለት ነው። አንዴ ተሞልቻለሁ በቃ ብለን የምንተው አይደለም ሙላት፣ ሁልጊዜ እንሞላለን። ስለዚህ በልዩነት መኖር የምንችለው በመንፈስ ቅዱስ ኃይል ስንሞላ ነው። ሁልጊዜ በመንፈስ የምትቃጠሉ ሁኑ ይላል አይደል የእግዚአብሔር ቃል። ሁልጊዜ በመንፈስ የምንቃጠል የምንሆነው በመንፈስ ቅዱስ ኃይል ስንሞላ ነው። መንፈስ ቅዱስ ራሱ አምላክ ነው። ይህ አምላክ፣ ይህ ንጉሥ፣ ይህ ጌታ በውስጣችን ሆኖ ይሞላናል፣ ኃይል ይሰጠናል፣ ለክርስቶስ ምስክሮች እንድንሆን ያደርገናል። ቦልድሊ በነገስታት ፊት እንኳን ያቆመናል። እነ ሐዋርያ ጳውሎስን ድፍረት የሰጣቸው እሱ ነው። እየሞቱ ይቅር እንዲሉ እነ እስጢፋኖስን ኃይል የሰጣቸው እርሱ ነው። ይህ ኃይል ዛሬ የእናንተም እና የኔም ነው። ለእኔና ለእናንተም ኃይል ይሰጠናል መንፈስ ቅዱስ። የእኛ ስራ መጠማት፣ እርሱን መጋበዝ እና ከክርስቶስ ጋር መስማማት፣ መጾም፣ መጸለይ፣ መጠማትም እና ማንም የተጠማ ቢኖር ወደ እኔ ይምጣና ጊዜ ይጠጣ፣ ከሆዱ የሕይወት ውሃ ወንዝ ይፈልቃል ይልና ይህን ስለ መንፈስ ተናገረ ይላል። ከሆዱ የሕይወት ውሃ ወንዝ ይፈልቃል ያለው ይህን ስለ መንፈስ ነው የተናገረው ወገኖች፣ ስለ መንፈስ ነው የተናገረው። ከሆዳችን የሕይወት ውሃ ወንዝ እንዲፈልቅ፣ ለብዙዎች የሚተርፍ ብዙዎችን የሚያድን እንዲፈልቅ በመንፈስ ቅዱስ ኃይል መሞላት ይኖርብናል። ስለዚህ ኢየሱስ ክርስቶስ መንፈስ ቅዱስን የሚሰጠን መንፈሱን የሚሰጠን አምላክ ነው። መንፈስ ቅዱስም አምላክ ነው። ልክ መንፈስ ቅዱስን ሌሎች እንደሚሉ አይደለም። መንፈስ ቅዱስ አንዳንዶች መንፈስ ቅዱስን the Holy Spirit is the exerted power of God ይላሉ። the exerted power of God ይላሉ። እንደዛ እንደሚሉት አይደለም። the exerted power of God አይደለም። ዝም ብሎ ከእግዚአብሔር የወጣ ኃይል፣ ከእግዚአብሔር የሚወጣ ኃይል ልክ እንደ ኤሌክትሪክ ኃይል ብቻ አድርገው ይቆጥራሉ። አይደለም። እግዚአብሔር መንፈስ ቅዱስ እግዚአብሔር ነው። እርሱ አምላክ ነው። አምላክ ነው። የሥላሴ ሶስተኛ አካል ነው። ስለዚህ ይህ እግዚአብሔር እኛን ሲሞላን እንግዲህ አይታያችሁ፣ እግዚአብሔር ሲሞላን በጣም ትልቅ ነገር ነው። እግዚአብሔር የተባረከ ይሁን እና በመንፈስ ቅዱስ ስንሞላ ደግሞ መሞላታችንን እንዴት ነው የምናውቀው የሚለው ብዙ ሰዎች የሚጠይቁት ጥያቄ ነው ብዙ ጊዜ። እና በመንፈስ ቅዱስ መሞላታችንን ጌታ እንደሞላን በምናውቃለን ብዙ ምልክቶች አሉ። ሼክ ልናደርግ እንችላለን፣ ዋና ነገር ግን አይደለም። በልሳን ልንጸልይ እንችላለን። ልሳን ብቸኛ ምልክት አይደለም፣ ሌሎች ምልክቶች ያስፈልጋሉ። ብዙ ምልክቶች ይኖራሉ። በመንፈስ ቅዱስ ስንሞላ ያስታውቃል ራሱ
ፓወር ስለሆነ በፓወር ስለሚመጣ ሲመጣ ያስታውቃል። ወደ እያንዳንዱ ሰው ጋር ሲመጣ በተለያየ መንገድ ነው የሚመጣው ባህሪያችንን ስለሚያውቅ፣ ስለዚህ ይሞላናል ማለት ነው። ልሳን ከጸጋ ስጦታዎች አንዱ ነው። በልሳን መጸለይ ልሳን ራሱ ወደ 4 አይነት የልሳን አይነቶች አሉ። አንደኛው የልሳን አይነት ልሳን የማይተረጎም ለብቻችን በቤታችን የምንጸልየው የልሳን አይነት ነው። እኛም ራሳችን እንኳን አይገባንም፣ ግን ከእግዚአብሔር ጋር መነጋገር ስለሆነ እንታነጽበታለን። ለቤተ ክርስቲያን ታዲያ እንዴት ይጠቅማል ካላችሁ፣ ቤታችን በልሳን ጸልየን ወደ ቤተ ክርስቲያን ሄደን ስናገለግል ታንጸን ማለት ነው። ለመታነጽ ነው አይደለም? ለብቻችን ለመታነጽ የሚሰጠን በቤታችን በልሳን በጸሎታችን ጊዜ በልሳን ጸልየን ስንሄድ ታንጸን እንሄዳለን ማለት ነው። ለመታነጽ ስለሆነ የሚሰጠው ታንጸን ቤተክርስቲያን ሄደን ስናገለግል በታነጸ ልብ በታነጸ ህይወት እናገለግላለን ማለት ነው። ስለዚህ ቤተክርስቲያንንም በዛ መንገድ ይጠቅማል። ግን ቤተክርስቲያን ውስጥ እሱን መጠቀም ትክክል አይደለም። የማይተረጎም ልሳን በቤተክርስቲያን በጉባኤ መካከል በሱ መጸለይ ትክክል አይደለም። መጽሐፍ ቅዱስ ጳውሎስ እንደው ጌታን ያልተቀበለ ሰው እዛ መካከል ቢገኝ እብድ ናቸው አይለንም ይላል። ስርዓት አለው። የስርዓት አምላክ ነው ይላል መንፈስ ቅዱስ። የስርዓት አምላክ ነው። የማይተረጎም ከሆነ እንናገርም፣ ቤታችን ነው የምንጸልየው። ከየት እንዳመጡ አላቅም። በድፍረት ሰዎች መጽሐፍ ቅዱሳዊ ያልሆነ ነገር ያደርጋሉ። ስለዚህ ማንም ይሁን ምንም ይሁኑ ከመጽሐፍ ቅዱስ ውጪ የምንለማመዱ ከመጽሐፍ ቅዱስ ውጪ የሆነ ነገር የሚያደርጉ ከሆነ አልቀበልም፣ አላምንም። መሰረታችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ነው መቆም ያለብን ነገሮች። ስለዚህ ልሳን የመጀመሪያው አይነት ልሳን በቤታችን በግላችን ቤት ውስጥ የምንጸልየው አይነት ልሳን ነው። ይህም ልሳን የምንታነጽበት ልሳን ነው። እኛ ራሳችን የምንታነጽበት፣ እኛ ራሳችን አይገባንም፣ አናውቅም። በአእምሮ ሳይሆን በመንፈስ የምንጸልየው ነው። መንፈስ ቅዱስ የሚቃትተው ነው። ምን እያደረገ እንደሆነ ምን እየተናገረ እንደሆነ ከእግዚአብሔር ጋር መንፈስ ቅዱስ ራሱ ምን እየተነጋገረ እንደሆነ ምን እያጸለየን እንደሆነ እሱ የሚያውቀው። ስለዚህ ያን አምጥተን ህዝብን ማደናገር የለብንም ጉባኤ መካከል። ሌላ ሁለተኛው አይነት የልሳን አይነት አለ፣ በጉባኤ የሚነገር። ለምሳሌ በልሳን የሚጸልይ ሰው ካለ ወይ ራሱ ይተረጉማል፣ የመተርጎም ስጦታም ጸጋው ሊሰጠው ይችላል። ተናግሮ መተርጎም፣ በልሳን ተናግሮ መተርጎም። ወይ ካልሆነ ደግሞ ሌላ የሚተረጉም ሰው በመካከል ሊኖር ይችላል። ያንን ሊያሳየው ይችላል እግዚአብሔር። ያንን ሲያሳየው የሚተረጉም ሰው ካለ ይናገራል ማለት ነው። ወይ ራሱ ይተረጉማል ወይ በጉባኤ አንድ የሚተረጉም ሰው ይኖራል። እንደዛ ሲሆን መልእክት ይመጣል ማለት ነው፣ ይናገራል በልሳን። ሌላ ሶስተኛ አይነት ልሳን አለ። ለምሳሌ በሌላ ቋንቋ መናገር፣ በማናውቀው ቋንቋ ሄደን እሱን በጉባኤ ሊሆን ይችላል። ወይ ደግሞ ወንጌልን ለመስበክ የምንጠቀምበት አይነት ነው። ለምሳሌ ህንድ ሀገር ብትሄዱ ህንድኛ ቋንቋ አትችሉም ወይ አንችልም፣ ምንም ነገር አናውቅም። አንድ ቃል እንኳን የማናውቅ ሰዎች እዛ ሄደን በመንፈስ ስንጸልይ፣ በመንፈስ በህዝቡ ፊት ስንሆን መንፈስ ቅዱስ በእነሱ ቋንቋ ያናግረናል፣ በህንዶች ቋንቋ። እነሱ ይረዳሉ፣ እኛ አናውቅም። እኛ እንደምንጸልይ ነው የምናውቀው፣ ግን እነሱ ያውቃሉ። መንፈስ ቅዱስ የሚላቸውን ሁሉ ይላቸዋል፣ መልእክት ይሰጣቸዋል በዚህ ልሳን በራሳቸው ቋንቋ። በዛ መንገድ ያምናሉ። ይህ ነገር ሐዋርያት ሥራ ምዕራፍ 2 ላይም ሆኗል። እኛ በገዛ ቋንቋችን አይደለም እንደምንሰማው ብሏል ህዝቡና፣ ስለዚህ በገዛ ቋንቋቸው እንድንናገር ያደርገናል መንፈስ ቅዱስ ማለት ነው። ምን ተስኖት ይችላል? መንፈስ ቅዱስ ይችላል ይህን ማድረግ። ስለዚህ እንደዛ ያደርጋል። እንደሱ አይነት ልሳን አለ። እሱ ለወንጌል ስርጭት በጣም ተአምራታዊ የልሳን አይነት ነው።
እንግዲህ ቋንቋ በማታውቁበት ሀገር ሄዳችሁ መንፈስ ቅዱስ በእናንተ ላይ በኃይል ስለሚሰራ በእነሱ ቋንቋ ተናግራችሁ ወንጌልን መስበክ ማለት ነው። መንፈስ ቅዱስ በእናንተ ሲሰራ ይህ በብዙ ቦታ ይሆናል። ብዙ ምስክርነቶችንም ሰምቻለሁ። የአራተኛው የልሳን አይነት እንግዲህ አናቆም ጳውሎስ ስላለ ብቻ ነው። በመላእክት ልሳን እንኳን ብናገር ስለሚል አራተኛው የመላእክት ልሳን ነው። ምን አይነት እንደሆነ አናውቅም። እነዚህ የልሳን አይነቶች አራት ናቸው። የጸጋ ስጦታዎች ናቸው። በመንፈስ ቅዱስ እንሞላ ወደኛ የሚመጡ የጸጋ ስጦታዎች ናቸው። ብዙ ስጦታዎች ከነሱ ጋር አሉ። አንዳንድ ሰዎች 9 ብቻ ይላሉ፣ ከ9ም በላይ ናቸው ይላሉ። ለምሳሌ መገለጥ፣ ተአምራትን ማድረግ፣ የእምነት ስጦታ፣ መናፍስትን መለየት፣ ትንቢት መናገር፣ የተለያዩ ስጦታዎች። ስለዚህ 1ም 2ም 3ም ብዙ ስጦታዎችን እግዚአብሔር ሊሰጠን ይችላል። ሐዋርያ ጳውሎስ 9ኙም ስጦታዎች አሉት ይላሉ አንዳንድ ሰዎችና ጌታ እንዴት እንደሆነ አላውቅም። ግን ያው በአገልግሎቱ የተገለጠባቸውን እየቆጠሩ ሊሆን ይችላል። ስለዚህ ከአንድ በላይም ወይ አንድም ብቻ ሊሰጠን ይችላል። ዋናው በታማኝነት በኃይል በመንፈስ ቅዱስ ኃይል ሆነን ማገልገል መቻላችን ነው። ስለዚህ ስጦታ 3 እና 4 5 10 9 ስለሰጣችሁ የተለያችሁ ናችሁ ማለት አይደለም። ጥንቃቄ ማድረግ ያለብን የተለየነን ማለት አይደለም። ስለዚህ እግዚአብሔር ሊጠቀምብን ከፈለገ የጸጋ ስጦታ ናቸው። ከኛ ማንነት የተነሳ የሚሰጡን አይደሉም። የመንፈስ ቅዱስ ስጦታ የጸጋ ስጦታ ናቸው እና ስለዚህ መንፈስ ቅዱስ ይህንን ያደርጋል ማለት ነው። ስናገለግል በኃይል እንድናገለግል ያደርገናል። ተነቃቅተን እንድንጸልይ፣ ተነቃቅተን የእግዚአብሔርን ቃል እንድናጠና፣ እንዳይሰለችን፣ መንፈሳዊ ነገር እጅ እንዳይለን የሚያደርግ ነው መንፈስ ቅዱስ፣ የመንፈስ ቅዱስ ኃይል። ስለዚህ ሁልጊዜ እንጠማ፣ ሁልጊዜ እናፍቅ፣ እንሞላ በመንፈስ ቅዱስ ኃይል። የተወሰኑ ብቻ የተሰጠ አይደለም። ለምን የተወሰኑ ብቻ እግዚአብሔር ሲሰራባቸው በእኛ ለምን ዝም እንላለን? ለእኛም ጭምር የተሰጠ ስለሆነ ማለት ነው። እንግዲህ ኢየሱስ የምናምንበት ብቻ አይደለም፣ እርሱ የምንታዘዘው ንጉሥ ነው። የምንማረው የሚያስተምረን መምህር ነው፣ ረቢ ነው። የምንታመነው አዳኛችን ነው። የምናመልከው አምላክ ነው። እርሱ የምንመስለው አገልጋይ ነው። የምንጣበቅበት የወይን ግንድ ነው እና በመንፈስ የሚያበረታተን ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንግዲህ እነዚህ ነገሮች አይተናል እስካሁን። አሁን ትንሽ ከበድ ወዳሉ ነገሮች እንሄዳለን። ስለ ኢየሱስ ክርስቶስ ማንነት ጉባኤዎች ተካሂደዋል። ብዙ ክርክሮች ተነስተዋል። ኢየሱስ ክርስቶስ ማን እንደሆነ ከዚህ በፊት የተለያዩ ጉባኤዎች ተካሂደዋል። ለምሳሌ ሐዋርያቶች ያሉበት፣ ሌሎችም ሰዎች ተሰባስበው በተለያየ ዘመን የተለያዩ መለኪያዎችን አዘጋጅተው የተለያዩ መለኪያ ለምሳሌ ኮንትሮቨርሻል ለሆኑ ነገሮች ማለት ነው፣ ለአከራካሪ ጉዳዮች ላይ ተጨቃጭቀው ተስማምተው የወሰኗቸው ድንበር ያበጇቸው ነገሮች አሉ። እነሱን ነው የምንመለከተው። 4 ዋና ዋና ጉባኤዎች፣ ካውንስል የሚባሉ ጉባኤዎች ነበሩ። እነሱን በዝርዝር እንመለከታለን። ስለ ኢየሱስ ክርስቶስም ብዙ የተባሉ ስለሆኑ ያው የጥንቷ ቤተክርስቲያን ያደረገችው ማለት ነው። የጥንቷ ቤተክርስቲያን እንግዲህ ምንድነው ያን በዛው ኢየሱስ ላይ የተነሱ ጥያቄዎች ነበሩ። ሁልጊዜ እንግዲህ የሚነሱ አስተማሪዎች የተለያየ ነገር ይዘው ይነሳሉ እና አንዳንዶቹ ሐሰት ይዘው ይነሳሉ። ስለዚህ ጉባኤው በዋናነት ያው ወሰን የማስመሪያ ነገር ነው ያደረጉት ማለት ነው። ወሰን አሰመሩ። ከዚህ እንዳታልፉ፣ ከዚህ ማለፍ የለብንም የሚለውን የወሰኑበት ሜዥር ያደረጉበት ካናኖሲቲ የሚባል ነገርም የተደረገው ያኔ ነው። ስለዚህ
መምህራን ስለ ኢየሱስ ከመጽሐፍ ቅዱስ ጋር የሚጋጭ ማብራሪያ ሲሰጡ ነው ከዚህ አትለፉ ብለው የጥንቷ ቤተክርስቲያን መሪዎች ወሰን ያበጁበት ነው። ይሄ ጉባኤዎች የሚባለው ጳጳሳቱ ማለት ነው። የዛኔ የነበሩ ጳጳሳት ተሰብስበው ሐዋርያት ያሉትን ይህንን ነው የኛ ግን ይሄ የምታደርጉት ስህተት ነው ለማለት ወሰን ያበጁበት ነገር ነው ማለት ነው። እንግዲህ ምክንያቱም ስህተቶች ብዙ ተነስተው ስለነበረ ወንጌሉ መጠበቅ ስላለበት ከሐሰተኞች መጠበቅ ስላለበት የተደረጉ ነገሮች ናቸው እነዚህ ነገሮች ማለት ነው። እንግዲህ ምንድን ነው እነዚህ አራቱ የጉባኤዎች አራቱ ምንድነው ካውንስልስ የሚባሉ ስለ ኢየሱስ በተለይ በኢየሱስ ጉዳይ ላይ የተነሱ ብዙ ጥያቄዎች ነበሩ። ብዙ አስተማሪዎች የተለያየ ነገር ማስተማር ጀምረው ስለነበረ ጉባኤው ተሰብስበው የወሰናቸውን ነገሮች እና እነዚህን ማወቁ ጥሩ ስለሆነ ነው ስለ ኢየሱስ ስንማር። ለምሳሌ የመጀመሪያው የኒቂያ ጉባኤ የሚባላል። የኒቂያ the council of nice የኒቂያ ጉባኤ በ325 ዓመተ ምህረት የተደረገ ነው። እንግዲህ መቼ እንደሆነ 2026 ላይ ነው ያለነው አይደል? ግን ያኔ 325 ከ1700 ዓመት በፊት እንግዲህ አስቡ። ኢየሱስ አምላክ ነው በሚለው ጥያቄ ተነስቶ ነው እንግዲህ አሪዮስ የሚባል አስተማሪ እንግዲህ ያኔ የነበረው ወልድ ወይ ቃሉ የዘላለም አምላክ ሳይሆን የተፈጠረ ፍጡር ነው ብሎ አስተምሮ ነበር። አሪዮስ ማለት ነው ፍጡር ነው ብሎ ነው ያስተማረው። ከዛ ጉባኤ ተሰበሰበ። በዚህ ትምህርት ላይ የስህተት ትምህርት እንደሆነ ይህንን ትምህርት መረመሩ። ከዛ ኒቂያ ወልድ ከአብ ጋር በባህሪ አንድ ነው ብሎ ወሰኑ። በባህሪ አንድ ነው። ሆሞዚዮስ የሚለው ቃል በግሪክ ሆሞዚዮስ እንደሆነ መሰከሩ። በቃ ይሄንን ነው የዛኔ የተወሰነው ማለት ነው። በኒቂያ ወልድ ከአብ ጋር በባህሪ አንድ ነው የሚለው ነው በኒቂያ ጉባኤ ላይ የተወሰነው ስለ ኢየሱስ ክርስቶስ ማለት ነው። ሐሰተኛ ትምህርት ተነስቶ ስለነበረ ስለዚህ ዛሬም ውሳኔውን እንቀበላለን። እኛ ወልድ ከአብ ጋር በባህሪ አንድ ነው፣ አምላክ ነው እንጂ አሪዮስ እንደሚለው አይደለም። ከዚህ ከአሪዮስ በዚህ ዘመንም የተነሱ የሐሰት ትምህርቶች አሉ፣ ተነስተዋል። ይህንንም እንመለከታለን በኋላ። ስለዚህ ኢየሱስ ክርስቶስ የተፈጠረ ፍጡር ሳይሆን የዘላለም አምላክ ነው፣ ከአብ ጋር ሆሞሲየስ ነው። እንግዲህ ደቀ መዛሙርት ይህንን ኢየሱስ አምላክ ካልሆነ አስቸጋሪ ነው አይደለም? ኢየሱስን መከተል ልክ ፍጡርን መከተል ብቻ ይሆናል ማለት ነው። እንደ አሪዮስ ከሆነ ፍጡርን መከተል ደግሞ ዋጋ የለውም። ስለዚህ ኢየሱስ አምላክ አይደለም የሚለውን አንቀበልም። የነሱን ውሳኔ መጽሐፍ ቅዱስ የሚደግፍ ነው፣ የአሪዮስን ሳይሆን ማለት ነው። ያ የኒቂያ ጉባኤ ነው በ325 ዓመተ ምህረት የተደረገው። ሁለተኛው የቆስጠንጢንያ ኮንስታንቲኖፖል የሚለው የቆስጠንጢንያ አንደኛ ጉባኤ ነው። ይሄ አንደኛ ጉባኤ ተብሎ ነው የሚታወቀው። 381 ዓመተ ምህረት ላይ 381 ዓመተ ምህረት ላይ ነው። ኢየሱስ ሙሉ ሰው ነው በሚለው ላይ በኢየሱስ ሰው በመሆን ላይ የተነሳ ጥያቄ ነው። ይሄ ደግሞ ኢየሱስ 100% ሰው ነው የሚለው አንድ ሰው ተነስቶ ስሙ አቡሊናሪዮስ የሚባል ሰው ኢየሱስ የሰው አካል አለው እንጂ ሙሉ የሰው አእምሮ የለውም።
ይሄ ቃሉ ሎጎስ የሰው አእምሮን ተክቷል ብሎ አስተማረ። ቃሉ ወይም ሎጎስ የሰውን አእምሮን ተክቷል ብሎ አስተማረ። ማለትም የክርስቶስን ሰው መሆኑን ካደ ማለት ነው አቡሊናሪዮስ በዛ ዘመን። ይህንን ለማስተካከል ነው ያ ውሳኔ ያ የኮንስታንቲኒያ ጉባኤ የተደረገው በ381 ዓመተ ምህረት ማለት ነው። ውሳኔው ምንድነው የተወሰነው? የክርስቶስን ሰው መሆን ሙሉነት 100% ሰው ነው ኢየሱስ ክርስቶስ የሚለውን ወሰኑ ማለት ነው። ኢየሱስ ክርስቶስ 100% ሰው ነው የሚለውን ወሰኑ። ስለዚህ እኛ ደቀ መዝሙርቱ ደግሞ ሰው ካልሆነ እሱስ መለኮት ብቻ ከሆነ እንግዲህ ለኛ ሊራራልን አይችልም ማለት ነው። የሚራራልን ሊቀ ካህን ሊሆን አይችልም ማለት ነው በዛ ሰው መሰረት ቢሆን። ነገር ግን እሱ ሊራራልን የሚችል ሊረዳን የሚችል ሊቀ ካህናችን ነው። ለምን? ሰው ስለሆነ 100% ሰው ስለሆነ እንደኛ በሁሉ የተፈተነ ነው ከኃጢአት በቀር በሁሉ ስለተፈተነ ፈተና ሁሉ ደርሶበታል ከኃጢአት በቀር። ስለዚህ እንደኛ ሰው ነው ኢየሱስ ክርስቶስ 100% ሰው ነው። ስለዚህ ሊራራልን የሚችል ሊቀ ካህን ነው፣ ሊረዳን የሚችል ሊቀ ካህን ነው ማለት ነው። ይህንን ነው የወሰኑት። አይ 100% ሰው ነው ብለው። ሌላው የኤፌሶን ጉባኤ ነው። የኤፌሶን ጉባኤ 431 ዓመተ ምህረት ላይ ይሄ ክርስቶስ አንድ አካል ነው ወይስ ሁለት የሚል ጥያቄ ተነስቶ ነበር። በዛ ጊዜ ደግሞ የሐሰት ትምህርቱን አስተማሪ ይዞ የተነሳው ኒስጥሮስ የሚባል ሰው ነው። ኒስጥሮስ ክርስቶስ ሁለት አካላት መለኮታዊ አካልና ሰብአዊ አካል ተባብረው እንደሚሰሩ አድርጎ ይናገር ነበር። ሁለቱም ተባብረው ነው የሚሰሩት እንደ ሁለት አካላት፣ ልክ እንደ አንድ አካል ሳይሆን እንደ ሁለት አካላት፣ መለኮታዊ አካል አንዱ ሌላው ሰብአዊ አካል ተባብረው እንደሚሰሩ አድርጎ ነበር ይናገር የነበረው። እነሱ ግን የወሰኑት የክርስቶስን አካል አንድነትን ነው ያጸኑት ማለት ነው። ማርያም የወለደችው አንዱን አካል ስጋ የሆነውን የእግዚአብሔርን ቃል ነው፣ እግዚአብሔርን ነው የወለደችው። ስለዚህ ስጋ ብቻ አይደለም ማለት ነው። ያው አምላክም ነው እግዚአብሔርም ነው። በዛ ውስጥ በአንዱ ክርስቶስ ውስጥ ነው ያለው። ይህ ሰው ተባብሮ ይሰራሉ እንዳለው አይደለም። ስለዚህ እኛ የምንከተለው ያ አንዱን ጌታ ነው እንጂ ስለዚህ በሌላ ሁለት ማንነት ያለውን ሁለት የተለያየ ማንነት ግን ተባብሮ የሚሰሩ እሱን አይደለም የምንከተለው። እምነታችን በአንድ አዳኛችን ኢየሱስ ክርስቶስ ላይ ነው የሚያርፈው። የምንከተለው አንዱን ጌታ ነው። ስለዚህ ውሳኔያቸው ደስ የሚል ነው። ሌላው የኬልቄዶን ጉባኤ የሚባለው ነው። አራተኛ ጉባኤ ተብሎ የሚታወቀው የኬልቄዶን ጉባኤ 451 ዓመተ ምህረት ላይ የተደረገ ነው። ኢየሱስ እንዴት ሳይቀላቀልና ሳይከፈል ሙሉ አምላክና ሙሉ ሰው ይሆናል የሚል ስህተት ደግሞ ተነስቶ ነበር። ይሄ በጣም በብዛት በብዙ ሰዎች የተነሳ ስህተት ነው፣ በአንድ ሰው ብቻ ሳይሆን ማለት ነው። ክርስቶስን መክፈል የኒስጥሮስ ዝንባሌ ነው። የክርስቶስን መክፈል የኒስጥሮስ ዝንባሌ ሲሆን ሰብአዊነቱን በመለኮቱ ውስጥ መቀላቀል ደግሞ ሰብአዊነቱን ሰው መሆኑን በመለኮቱ ውስጥ መቀላቀል ደግሞ የዮጤክስ የሚባለው ሰው ዝንባሌ ነው። ሁለት የሐሰት አስተማሪዎች በተለያየ መንገድ ማለት ነው። ውሳኔው የተወሰነው ምንድነው? ኢየሱስ ክርስቶስ በአንድ አካል ውስጥ በሁለት ባህሪያት የሚታወቅ ሳይቀላቀሉ፣ ሳይለወጡ፣ ሳይከፈሉና ሳይለያዩ እንዳለ መሰከሩ፣ እንዳለ ወሰኑ፣ ተናገሩ።
ከመጽሐፍ ቅዱስ ሐሳቡ ይሄ ነው ብሎ ብዙ አጥንተው ብዙ ተከራክረው ነው እንግዲህ ወደዚህ ውሳኔ የመጡት ወገኖች። ስለዚህ መከፋፈል ነበረ ማለት ነው በዛ ጊዜ። በእርግጥ ሁሉም ተቀበሉ ወይ? በጉባኤው መካከል የነበሩ እነዚህ ጉባኤዎች በተለያዩ 4 ጉባኤዎችን አይተናልና በእነዚህ 4ቱም ጉባኤዎች የነበሩ ሰዎች ሁሉም በእኩልነት ተቀበሉ ወይ የሚለው ነገር አልነበረም። መከፋፈል ነበር። በግብፅ፣ በሶሪያ፣ በአርመን ያሉ ብዙ አብያተ ክርስቲያናት የኬልቄዶንን አገላለጽ ክርስቶስን የመክፈል ሁኔታ ስጋት ስለነበራቸው አልተቀበሉትም። እነሱ አልተቀበሉትም። ይሄ እነዚህም ኦሪየንታል ኦርቶዶክስ የሚባሉ ማለት ነው ያንን አልተቀበሉ። ኦሪየንታል ኦርቶዶክስ ይባላሉ። እነርሱ ስነ ክርስቶስ ያላቸው አስተምሮ ትምህርቱ ሚያፋሳይት ብሎ ይገልጻሉ። ተዋህዶ የሚለው ነገር ተዋህዶ እኛ በኦርቶዶክስ አይደለም፣ እነሱ ስለ ክርስቶስ ያላቸው ተዋህዶ ሚያፍሳይት ብሎ ይገልጻሉ። ያንን በቃ አንድ የተዋህዶ መለኮታዊ ሰብአዊ ባህሪ አለው የሚለው ነው። የተዋሃደ ሰብአዊና መለኮታዊ ባህሪ ተዋህደዋል። እንግዲህ ይሄ ቃላት እንትን ሳይሆን የተዋሃደ ነው የሚለውን ነው የተቀበሉት እነዛ ማለት ነው። ስለዚህ የትኞቹ አብያተ ክርስቲያናት የትኞቹን ጉባኤዎች ይቀበላሉ ካልን ለምሳሌ ሮማ ካቶሊክ እና ምስራቃዊ ኦርቶዶክስ ኢስተርን ኦርቶዶክስ የሚባል አለ አይደል? ሮማ ካቶሊክ እና ምስራቃዊ ኦርቶዶክስ ኢስተርን ኦርቶዶክስ የሚባለው የመጀመሪያዎቹን 7 ዓለም አቀፍ ጉባኤዎችን ተቀብለዋል። በተለይም ከኒቂያ እስከ ኬልቄዶን ያሉትን ስለ ኢየሱስ ማንነት ለሚያስተምሩት ትምህርት ይህንን ሙሉ በሙሉ ተቀብለው ነበር። ያንን ያስተምሩ ነበር። ግን ኦሪየንታል ኦርቶዶክስ የሚባሉ ኬልቄዶናዊ ያልሆኑ ማለት ነው፣ ኬልቄዶንን ያልተቀበሉ እነሱ ደግሞ ኒቂያን 325 ቆንስጣንጢኖስን 380 ኤፌሶንን 431 እነዚህን ይቀበላሉ ማለት ነው። ኬልቄዶንን ሳይሆን ኒቂያን፣ ቆስጥንጥንያን 381 ላይ የተደረገውን ኤፌሶንን ተቀብለዋል። የኬልቄዶንን ውሳኔ ግን አልተቀበሉም። እነዚህ ኦሪየንታል ኦርቶዶክስ ማለት ነው ተዋህዶ የሚሉ ያንን አልተቀበሉም። ከዛኔ ነው እንግዲህ ክፍፍሉ የጀመረው ማለት ነው። ይሄ የክርስትና የተለያየ የሆነ የሄደው የኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የተለያየ እንግዲህ። ስለዚህ የምስራቅ ቤተክርስቲያን በታሪክ ኒስጥሮሳዊ ተብሎ የሚጠሩት ማለት ነው። እነዚህ የምስራቅ ቤተክርስቲያናት የመጀመሪያዎቹን 2 ጉባኤዎች ይቀበላሉ። ኤፌሶንን ግን እንደ ሌሎች ዓለም አቀፍ ጉባኤ አድርጎ በተመሳሳይ መንገድ አይቀበሉም። ስለዚህ አይቀበሉም እነዚህ ኤፌሶንን ማለት ነው። እንግዲህ ስለ ኢየሱስ ያለው እውነተኛ መጽሐፍ ቅዱሳዊ መስማማት አግሪመንት ምንድን ነው? በኒቂያም በኬልቄዶን ከተከለከሏቸው ዋና ነጥቦች ጋር የሚስማሙ እንግዲህ መጽሐፍ ቅዱስ ስለ ኢየሱስ የሚላቸው ነገሮች ምንድናቸው የሚለውን መመልከት አለብን። የመጀመሪያው ኢየሱስ በእውነት አምላክ ነው፣ ፍጡር አይደለም፣ ከአብ የሚያንስ አይደለም። ዮሐንስ 1 ከ1 እስከ 3፣ ዕብራውያን 1 ከ1 እስከ 3፣ ዮሐንስ ወንጌል 20:28 ላይ ኢየሱስ ክርስቶስ ፍጡር አይደለም፣ አምላክ ነው። ሌላ ሁለተኛው ኢየሱስ በእውነት 100% ሰው ነው። ስለዚህ ሰውን ይመስላል የሚለው ትምህርት የሐሰት ትምህርት ነው። ሙሉ የሆነ 100% ሰው ነው። ዮሐንስ 1 ቁጥር 14 ላይ፣ ዕብራውያን 2 14-18፣ ሉቃስ 24:39 ላይ ማንበብ እንችላለን። ስለዚህ ኢየሱስ
100% አምላክ ነው፣ 100% ደግሞ ሰው ነው። ሌላው ኢየሱስ አንድ አካል ነው። አንድን አካል የሚጋሩ ሁለት አካላት አይደሉም። ልክ ቅድም በካውንስሉ እንዳየ ነው ማለት ነው። ዮሐንስ ወንጌል 1:14 ላይ፣ ገላትያ 4:4 ላይ ይህን እናነባለን። አራተኛው መለኮቱና ሰብአዊነቱ ሳይቀላቀሉና ሳይከፈሉ ተዋህደዋል። ኢየሱስ ክርስቶስ መለኮትነቱ ሰብአዊነቱ ሳይቀላቀሉ እና ሳይከፈሉ ተዋህደዋል። ስለዚህ ቅዱሳት መጽሐፍት ራሱ ሁለቱም እውነታዎች በአንዱ ክርስቶስ ሲሰሩ ነው የምናያቸው አይደለም? ያንን ነው መጽሐፍ ቅዱስ የሚያሳይ። ማርቆስ 4:38-41፣ ዮሐንስ 11፣ ቆላስይስ 2:9 ላይ። ስለዚህ እነዚህ ነገሮች እንመለከታለን ማለት ነው። ስለዚህ ይህ ኢየሱስ ክርስቶስ በመስቀል ላይ ተሰቅሏል። ሌላው ደግሞ ተነስቷል በመለኮትነት። ትንሣኤ ደግሞ በመስቀሉ በሁለቱ በአካላዊ ትንሣኤው ያድናል ማለት ነው። አንደኛ ቆሮንቶስ 15:3-8፣ 14-17፣ ሁለተኛ ቆሮንቶስ 5:21 እነዚህ ኢየሱስ ክርስቶስ በመስቀሉ በአካላዊ ትንሣኤው ያድነናል። የሚያድን አምላክ ነው ማለት ነው። ስለዚህ እሱ አምላክ ስለሆነ የአምልኮአችን ማዕከላዊ ስፍራ ነው ኢየሱስ ክርስቶስ። ስለዚህ የምንታዘዘው የመጨረሻ ጌታችን፣ ንጉሳችን፣ አምላካችን። ለዚህ ነው የምንገዛለት የምንታዘዝለት ማለት ነው አምላክ ስለሆነ። ሌላው ኢየሱስ ሰው ነው። ሰው ስለሆነ እኛን በእውነትም ሊወክለን ይችላል። ሌላ ደግሞ ለእኛ ብሎ አብን ታዟል። ስለኛ መከራን ተቀብሏል። በችግራችን ሊራራልን የሚችል ሊቀ ካህናችን ነው። ከኃጢአት በቀር በሁሉም የተፈተነ ማለት ነው። ስለዚህ ኢየሱስ ክርስቶስ ሰው ነው፣ 100% ደግሞ ሰው ነው ማለት ነው። ደህንነታችን በእርሱ በኩል ነው። ምክንያቱም የሞተልን እሱ ስለሆነ፣ ለአብ የታዘዘው የተገዛው እሱ ስለሆነ ማለት ነው። እንግዲህ እነዚህ ጉባኤዎች በጣም ኒቅያ ጉባኤ 3:25 የተከራከሩት፣ አሪዮስ የተባለ ሰው ኢየሱስ ፍጡር ነው እያለ የጉባኤ ውሳኔ፣ እነዚህ ሁሉ አይተናል። እንግዲህ ኢየሱስ ዋናው ክርክሩን አይተናል። የኒቅያን ጉባኤ ምናልባት መድገም ካስፈለገም የኒቅያ ጉባኤ ስንት ዓመተ ምህረት ነው? 3:25 ዓመተ ምህረት። በምን ላይ ነው የተወያዩት? ኢየሱስ በእውነት አምላክ ነው የሚለው ጥያቄ ላይ ነው። ስለዚህ አሪዮስ የተባለ ሰው ነው ችግር የፈጠረው። ኢየሱስ ፍጡር ነው፣ አብን አይተካከልም የሚል ትምህርት ያሰራጨው ማን ነው? አሪዮስ ነው። የዛኔ ጉባኤው ደግሞ የወሰነው ምንድነው? ኢየሱስ ፍጡር ሳይሆን ከአብ ጋር በባህሪ አንድ ነው ብሎ ነው አጽንቶ የተናገረው። ስለዚህ ኢየሱስ አምላክ ካልሆነ ሊያድን አይችልም ማለት ነው። እንደሱ አባባል ቢሆን አምልኮም አይገባውም ነበር ማለት ነው። ስለዚህ ኒቅያ የምናመልከው ኢየሱስ በእውነት አምላክ መሆኑን ኒቅያ አረጋግጦልናል ማለት ነው። የኒቅያ ጉባኤ የምናመልከው አምላክ በእውነትም አምላክ ነው ኢየሱስ ክርስቶስ። ሌላው የቆስጠንጢንያ ጉባኤ 381 ዓመተ ምህረት ላይ ኢየሱስ ሙሉ ሰው ነው የሚለው ነው። ይሄ አቡሊናሪዮስ የተባለ መምህር ኢየሱስ የሰው ስጋ እንጂ የሰው አእምሮ ወይም ነፍስ የለውም፣ በመለኮታዊ አእምሮ ተተክቷል የሚል ትምህርት ነበረ ያስተምር የነበረው። የጉባኤው ውሳኔ ግን ያኔ ኢየሱስ ሙሉ አምላክ እንደሆነ ሁሉ ሙሉ ሰው፣ ምንም ያልጎደለ ከሰውነቱ ሰው ከመሆኑ ምንም የጎደለ ነገር የሌለ መሆኑን አጽንኦት ሰጥተው ተስማሙ ማለት ነው፣ ወሰኑ። ስለዚህ ኢየሱስ ሙሉ ሰው ስለሆነ፣ ሙሉ ሰው ካልሆነ የእኛን የሰዎችን ሕይወት ሙሉ በሙሉ ሊፈውስ ሊወክል አይችልም ነበር ማለት ነው። አሁን ግን እርሱ ሙሉ ሰው ስለሆነ የነሱ ውሳኔ ቃሉን በትክክል ስለገለጠ በነገር ሁሉ እንደኛ የተፈተነ፣ ስለዚህ ሊረዳን የሚችል ሊራራልን የሚችል ሊቀ ካህናችን ነው ማለት ነው ኢየሱስ ክርስቶስ። የኤፌሶንን ጉባኤ ደግሞ ስንመለከት
የኤፌሶን ጉባኤ 431 ዓመተ ምህረት ነው። ክርስቶስ ስንት አካል አለው በምን ላይ ነው ውይይታቸው? ክርስቶስ ስንት አካል አለው? ክርክሩ የጦፈው ኒስጥሮስ ባስተማረው ትምህርት ነው። ክርስቶስ ሁለት ተለይተው የሚኖሩ አካላት ማለትም ሰውና አምላክ አሉት የሚል ትምህርት በማስተማሩ ማርያም እንኳን የወለደችው ሰውን እንጂ አምላክን አይደለም የሚል ትምህርት ነበር ያስተማረው። የጉባኤ ውሳኔ ግን ኢየሱስ አንድ አካል ዋን ፐርሰን መሆኑን ነው ያጸኑት። ኢየሱስ ዋን ፐርሰን መለኮትና ስጋ መሆኑ ሰው መሆኑ በአንድ አካል መዋሃዳቸውን ነው ያረጋገጡት ማለት ነው። ስለዚህ የምንከተለውና በፊቱ የምንቆመው ኢየሱስ የተከፈለ ሳይሆን አንድ አዳኝና አንድ ጌታ መሆኑን ያው ነው ያኔ የተወሰነው። የኬልቄዶን ጉባኤ ደግሞ 451 ላይ የተደረገው ሁለቱ ባህሪያት እንዴት ነው የሚኖሩት የሚለው ነበር ክርክሩ። ዋናው ክርክር ዮጤኪስ የተባለ ሰው የክርስቶስ መለኮታዊ ባህሪ ሰውነቱን ዋጥ አድርጎታል፣ መለኮታዊ ባህሪው ሰው መሆኑን ሰውነቱን ዋጥ አድርጎታል፣ ስለዚህ አንድ ባህሪ ብቻ ነው ያለው የሚል ትምህርት አቀረበ። መለኮት ነው ብሎ ሰው መሆኑ ተውጧል የሚል ትምህርት አስተማረ። እንግዲህ ከየት እያመጡ እንደሆነ እነዚህ በዛ ጊዜ ግን የነበሩ አባቶች በእውነት የተባረኩ ናቸው። እግዚአብሔር የባረካቸው አእምሯቸውን የባረካቸው ናቸው። ተሰብስበው ከየቤተ ክርስቲያናቱ ተሰብስበው ጉባኤ አድርገው ተፋጭተው ተከራክረው ነው እንግዲህ ወደ እነዚህ ውሳኔዎች መጡ። ስለዚህ ለዚህ ውሳኔ የጉባኤ ውሳኔ ኢየሱስ በአንድ አካል ውስጥ ሁለት ባህሪያት መለኮትና ሰውነት ሳይቀላቀሉ ሳይለወጡ ሳይከፈሉና ሳይለያዩ እንዳሉ አጽንዖት ሰጥተው ወሰኑ ማለት ነው። ስለዚህ ይህ ጉባኤ በታሪክ ውስጥ በቤተክርስቲያን መካከል ትልቅ መለያየትን ያመጣ ጉባኤ ነው። በርግጥ እንደ ኢትዮጵያ ኦርቶዶክስ ያሉ ቤተክርስቲያናት የኦሪየንታል ኦርቶዶክስ የምንላቸው የኬልቄዶንን አገላለጽ ክርስቶስን ለሁለት ይከፍላል በሚል ስጋት አይቀበሉትም። ይልቁንም ተዋህዶ አንድ የሰውና የአምላክ የተዋህዶ ባህሪ የሚለውን ትምህርት አጽንተው ተቀበሉ ማለት ነው። ያንን ወስነው ተቀበሉ ተዋህዶ የሚለውን ኦርቶዶክሶች ኦሪየንታል ኦርቶዶክስ ማለት ነው። ስለዚህ ኢትዮጵያም እንግዲህ ኦሪየንታል ኦርቶዶክስ ናት ማለት ነው። እነዚህ ሁሉ እንግዲህ ጉባኤዎች ሊጠብቁ የሞከሩት አንድ መጽሐፍ ቅዱሳዊ እውነት ምንድነው? ኢየሱስ ሙሉ አምላክ ነው፣ ስለዚህ ያድናል፣ እናመልከዋለን የሚል ነው። ሌላው ኢየሱስ ሙሉ ሰው ነው፣ ስለዚህ ይወክለናል፣ ይራራልናል፣ እንደኛ ሰው ነው፣ ያዝንልናል፣ ይረዳናል፣ ሊቀ ካህናችን ነው፣ እንከተለዋለን የሚል ነው። ሌላው ኢየሱስ አንድ አካል ነው የሚለውን ትምህርት ነው። ስለዚህ ሙሉ ለሙሉ አንድ አካል ነው፣ በአንዱ አካል አንድ ፐርሰን ነው፣ ስለዚህ ሙሉ በሙሉ ለእርሱ እንገዛለን የሚለውን ነገር ነው እንግዲህ የሚያጠቃልልልን ማለት ነው። እነዚህ ነገሮች በጣም ከባድ የሆኑ ክርክሮች የተነሱባቸው ሁኔታዎች ናቸው ማለት ነው። ኢየሱስ ክርስቶስ መለኮት ነው፣ ኢየሱስ ክርስቶስ ሰውም ነው፣ 100% አምላክ 100% ሰው ነው የሚለውን ማለት ነው። ስለ ኢየሱስ ማንነት ቴዎሎጂ የኢየሱስ ክርስቶስ ማንነት ይህንን ነው የሚያሳየን እና ስለ ኢየሱስ ማንነት ወይም ክሪስቶሎጂ ማለት ስነ ክርስትና ስነ ክርስቶስን ኮርስ ብታጠኑ ብዙ የመጽሐፍ ቅዱስ ክፍሎች አሉ፣ በጣም ብዙ ጊዜ ተደጋግሞ የሚነሱ። አንደኛው ዮሐንስ ወንጌል ምዕራፍ 1 ከ1 እስከ 3 ያለው ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም የሚል አምላክነቱን የሚያሳይ ማለት ነው። ሌላው ዮሐንስ ወንጌል ምዕራፍ 1:14 ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ፣ በእኛ ኢንካምፐስ አረገ፣ በእኛ አደረ የሚለው ዮሐንስ ወንጌል 1:14 ያለው ቃልም ሥጋ ሆነ እያለ ይናገራል። ያው ኢየሱስ ያው ቃል የሆነ ሁሉ በሱ የሆነ
ቆላስይስ 1:15-16 እርሱም የማይታይ እግዚአብሔር ምሳሌ ነው፣ የሚታዩትና የማይታዩትም ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ማለት የፍጥረት ሁሉ በኩር ነው ስል የፍጥረት ሁሉ መገኛ ነው፣ የፍጥረት ሁሉ ምንጭ ነው። አርኬ ነው። አርኬ የሚለው ቃል ነው በግሪክኛ። ዕብራውያን 1:3 ላይ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ እያለ ይናገራል። በፊልጵስዩስ 2:5-7 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ፣ እግዚአብሔር ሆኖ ሳለ ማለት ነው፣ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ሰው ሆኖ ራሱን አዋርዶ እኛን ለማዳን ስል ማለት ነው። ዕብራውያን 4:15 ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ልራራልን የማይችል ሊቀ ካህናት የለንም። ተመልከቱ እንግዲህ እንዴት ሰው እንደሆነ 100% ሰው እንደሆነ 100% አምላክ እንደሆነ። ዮሐንስ 20:28 ላይ ቶማስን ጌታዬ አምላኬ ብሎ መለሰለት። አምላክ ስለሆነ ኢየሱስ ክርስቶስ አምላክ ባይሆን ኖሮ ቶማስን ይቃወመው ነበር። ስለዚህ እነዚህ ነገሮች በጣም በጣም ልዩ ነገሮች ናቸው ወገኖች፣ ለደህንነታችን የሚሆኑ ነገሮች ናቸው። ኢየሱስ ክርስቶስ 100% ፍጹም አምላክ ነው፣ 100% ፍጹም ሰው ነው። ይህንን ማመን ይኖርብናል። ኢየሱስ ክርስቶስ ሰው ስለሆነ ነው የሞተው፣ በመስቀል ላይ የሞተልን ማለት ነው። የኢየሱስን ምትክነት በእኛ ምትክ የሞተው የእኛን ኃጢአት የእኛን ፍርድ የተሸከመው ኢሳያስ 53:2 ላይ ሁለተኛ ቆሮንቶስ ማለት ኢሳያስ 53 በሙሉ ቁጥሮች ሁለተኛ ቆሮንቶስ 5:21 አንደኛ ጴጥሮስ 2:24 ላይ ይህንን አድርጓል። ኢየሱስ ክርስቶስ ለኃጢአታችን ሞቷል። ስለዚህ እኛ ወደ እርሱ እንድንመለስ እርሱን እንድናምን ያደረገን ያ ነው። ኃጢአትንና ሞትን ድል አድርጓል። ቆላስይስ 2:15 ላይ፣ ዕብራውያን 2:14-18፣ አንደኛ ዮሐንስ 3:8 ላይ ኢየሱስ ክርስቶስ ድል አድርጓል እና ኃጢአትን ድል አድርጓል፣ ሞትን ድል አድርጓል። ኢየሱስ ነፃ አውጥቶናል፣ አርነት አውጥቶናል። ከእግዚአብሔር ጋር እርቀ ሰላም አድርጎ እኛን ከአብ ጋር አስታርቆናል እና ኢየሱስ ክርስቶስ ይህንን ያደረገ ነው። ስለ መተላለፋችን የቆሰለ ነው፣ ስለ በደላችንም የደቀቀ፣ ደህንነታችንን ተግሳጽ በእርሱ ላይ ያኖረ፣ በእርሱ ቁስል የተፈወስን ነን። እኛ በእርሱ ሆነን ሁለተኛ ቆሮንቶስ 5:21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። አንደኛ ጴጥሮስ 2:24 ደግሞ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። የኢየሱስ አዳኝነት ቆላስይስ 2:15 ላይ አለቅነትና ስልጣናትን ገፎ በባህሪው ድል በመንሳት በግልጥ አሳያቸው፣ በሞትና ትንሣኤው ማለት ነው። በዕብራውያን 2:14-15 በሞት ላይ ስልጣን ያለውን ዲያብሎስን በሞት እንዲሽር በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩትን ሁሉ ነፃ እንዲያወጣ ኢየሱስ ክርስቶስ አምላክም ነው፣ ፍጹም ሰው ነው። ደግሞ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ 3:8፣ ኤፌሶን 2:13-14 አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ደም ቀርባችኋል፣ እርሱ ሰላማችን ነውና። ሮሜ 5:10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወት እንድናለን የሚለው ይህንን ነው። ኢየሱስ ክርስቶስ በእውነት ብዙ ነገር አምላክ ነው፣ ፍጹም አምላክ ነው። 100% ደግሞ ሰው ነው ማለት ነው። እንግዲህ ስለ ኢየሱስ ክርስቶስ ማንነት ይህን ያህል ከተመለከትን የክርስቶስ ክርስቶሎጂ ይህን ያህል ከተመለከትን አንዳንድ የሐሰት ትምህርቶችን ደግሞ በማንነቱ ላይ የተነሱትን እንመለከታለን።
በሐሰት ላይ የሐሰት ትምህርቶች በዚህም ዘመን ላይ ከነዛ የመጡትን እንመለከታለን። ኢየሱስ ማን ነው? በኢየሱስ አምላክነት ላይ እና በኢየሱስ ጌትነት ላይ የተነሱ ነገሮችን እንመለከታለን። ብዙ የሐሰት አስተማሪዎች ተነስተዋል በየጊዜው መስቀሉን የሚክዱ፣ ትንሣኤውን የሚክዱ፣ ኢየሱስ ክርስቶስ ሰው መሆኑን የሚክዱ ብዙ አይነት ክርክሮች ተነስተዋል እና እነዚህን አንድ በአንድ እስኪ ለተወሰነ ጊዜ እናያለን። በእርግጥ ለተወሰነ ጊዜ እነዚህን እናያለን። ስለ ኢየሱስ የሚነሱ የኑፋቄ ትምህርቶች ማለት ነው፣ የተሳሳቱ ትምህርቶች እና ለነዛ የሚሰጡ መልሶች በቤተክርስቲያን ውስጥ አፖሎጀቲክስ ይባላል። ያንን ዲፌንድ ማድረግ፣ መከላከል፣ ለዛ ተቃራኒ መከላከል ማለት ነው። እስኪ እነዚህ ትምህርቶች የመጀመሪያውን እንመልከት። የሐሰት ትምህርቶች በዚህም ዘመን ድረስ ተጽዕኗቸው የቀጠለ ማለት ነው። ኢየሱስ አምላክ አይደለም የሚለው ቅድም ሲከራከሩ ነው። አሪዮሳዊነት፣ አሪዮስ ማለት ነው ኢየሱስ አምላክ አይደለም ያለው። በዚህ ዘመን ለምሳሌ እነማን ናቸው ይህንን ትምህርት የሚከተሉ? ኢየሱስ አምላክ አይደለም የሚሉ፣ ኢየሱስን እንደ ሰው የሚቆጥሩ የይሖዋ ምስክሮች፣ ራሳቸውን የይሖዋ ምስክሮች ብለው የሚጠሩ እነዚህ አባሎች፣ እነዚህ ኦርጋናይዜሽን ኢየሱስ ክርስቶስን አምላክ አይደለም ይላል። አምላክነቱን አይቀበሉ። ኢየሱስ የተፈጠረ ፍጡር ነው ይላሉ። ግን ከፍጥረታት ከፍተኛው ፍጡር ነው እንጂ ከአብ ጋር እኩል አይደለም ይላሉ። አይሸሹ ዞር ነው እና ለዚህ የሚጠቅሱት የፍጥረት በኩር ያለውን ነው። ግን ግሪኩን ቢመለከቱ ኖሮ አርኬ ነው የሚለው የፍጥረት መገኛ፣ የፍጥረት ምንጭ እርሱ ነው ለማለት ነው እንጂ የፍጥረት በኩር ያለው እሱ በኩር ነው ለማለት አልነበረም። ኢየሱስ የተፈጠረ ፍጡር ነው ብሎ ያምናሉ እነዚህ የይሖዋ ምስክሮች ስለ ክርስቶስ የሚያምኑት። እኛ ምን ማለት አለብን? ኢየሱስ አምላክ ተብሎ ተጠርቷል በመጽሐፍ ቅዱስ ውስጥ በብዙ ክፍሎች ልናሳያቸው እንችላለን። ዮሐንስ ወንጌል 1:1 አንብቡ። ግን እነሱ ደግነቱ ማለት አይቀበሉም። የኛን የራሳቸው የሆነ ጠማማነታቸው የራሳቸው የሆነ መጽሐፍ ቅዱስ አላቸው። ዮሐንስ ወንጌል 20:28 አንብቡላቸው። ቲቶ 2:13 ኢየሱስ አምላክ እንደሆነ፣ ኢየሱስ አምላክ ብቻ የሚያደርገውን ነገር ያደርጋል፣ ይፈጥራል፣ ዓለምን ደግፎ ይዟል። ቆላስይስ 1:16 እስከ 17 ያለውን አንብቡላቸው፣ አንብቡ ለራሳችሁ። ዕብራውያን 1:3 አንብቡ። ሌላው ኢየሱስ አምልኮን ተቀብሏል። ማቴዎስ 14:33 ላይ 28:9 ላይ እና ቁጥር 17 ላይ አምልኮን ተቀብሏል። ስለዚህ አምላክ ነው ኢየሱስ ክርስቶስ። አሪዮሳውያን እነዚህ የአሮስ ተከታዮች የሆኑ የይሖዋ ምስክሮች የሚሉት ነገር ስህተት ነው። ኢየሱስ ክርስቶስ አምላክ ነው እንጂ ሰው እርሱ ፍጥረት የተፈጠረ አይደለም፣ በፍጹም። ሌላ ሁለተኛው ኢየሱስ ሰው ይመስል ነበር እንጂ ሰው አልነበረም የሚል ትምህርት ደግሞ አለ። ይሄ ዶሴቲዝም ይባላል። ዶሴቲዝም የሚባለው ሰው ኢየሱስ ሰው ይመስል ነበር፣ ሲምስ የሚል ነገር ያላቸው ማለት ነው። ሰው አልነበረም ይላሉ። ዶሴቲዝም ሰው ይመስላል እንጂ በእውነት በቀጥታ በትክክል ሰው አልነበረም ይላሉ። ስጋ አልነበረም ይላሉ። ዮሐንስ 1:14 ላይ ስጋ ሆነ ይላል እኮ ቀጥታ ቃል በቃል ስጋ ሆነ። አንደኛ ዮሐንስ 4:2-3 ኢየሱስ በስጋ እንደመጣ መመስከርና ይላል፣ እንደመጣ መመስከር። ሌላው ሉቃስ 24:39-43 ላይ አካል አለው። የአሳን እንደበላ የተናገረው ክፍል ማለት ነው። አሳን እንደበላ፣ ስለዚህ መለኮት አይበላም።
ማለት መለኮት ነው ግን ስጋም ነው ደግሞ እና ኢየሱስ በእውነት ሰው ነው። ኢየሱስ ክርስቶስ እኛን የሚመስል እኛን ሊወክል የሚችል ሰው ነው። ሰው ስለሆነም ነው በመከራ ውስጥ ያለፈው፣ በመከራ ታዛዥነቱን ለእግዚአብሔር ያሳየው፣ ለእኛ ደግሞ ርኅራኄውን ያሳየን ማለት ነው። ኢየሱስ ሰው ስለሆነ ነው ሊቀ ካህናችን የሆነው። ሌሎች ደግሞ አሉ። ኢየሱስ በኋላ በእግዚአብሔር የተለወጠ በእግዚአብሔር የተመረጠ ሰው ብቻ ነው። አዶፕሽኒዝም ይባላል። አዶፕሽኒዝም የሚባል የሐሰት ትምህርት በኋላ ነው የተለወጠው፣ በኋላ ነው የተለወጠው ይላሉ። ኢየሱስ በጥምቀት ወይም በትንሣኤ የእግዚአብሔር ልጅ እንደሆነ እንጂ ለዘላለም ልጅ አልነበረም ይላሉ። በሆነ ወቅት ብቻ በጥምቀት ጊዜ በትንሣኤ ጊዜ የእግዚአብሔር ልጅ ነበር፣ ግን ለዘላለም የእግዚአብሔር ልጅ አይደለም ይላሉ። ምን አይነት ትምህርት እንደሆነ ሰይጣን እንግዲህ ሰዎችን ሲያደነቁራቸው ማለት ነው። ዮሐንስ ወንጌል 1 ከቁጥር 1 እስከ 3 እርሱ ከፍጥረት በፊት ነበር። ዮሐንስ 17:5 ዓለም ሳይፈጠር ከአብ ጋር የነበረ ያንን ክብር ይላል። ሌላ አብ ራሱ ወልድ ሆነ። በየጊዜው እንግዲህ ራሱን አብ ነበረ በሆነ ዘመን ላይ፣ በሌላ ዘመን ላይ ወልድ ሆነ ይላሉ። ሞዳሊዝም የሚባለው ሞዳሊዝም አብ ወልድ መንፈስ ቅዱስ እንዲሁ የተለያዩ ሚናዎች እንጂ የተለያዩ አካላት አይደሉም የሚሉ ናቸው እነዚህ ሞዳሊስቶች። የኢየሱስ ጥምቀት ለምሳሌ ማቴዎስ 3:16-17 ያለው ወልድ ተጠመቀ፣ መንፈስ ቅዱስ ወረደ፣ አብ ተናገረ። ይህንን እንግዲህ አስቡ፣ 3 አካላት እንዳሉ ያሳየናል። 3 አካላት እንዳሉ ያሳየናል። እነዚህ ኦንሊ ጂሰሶች ናቸው። በዚህ ዘመን ኢየሱስ ብቻ የሚሉ ይህንን ሞዳሊዝም የሚቀበሉ ናቸው። ስለዚህ አብ ወልድን ልኳል፣ ወልድ ታዟል። የሥላሴን ፍቅር መተባበር እንመለከታለን እዚህ ጋር። ይሄ ንስጥሮሳዊ ዝንባሌ ያላቸው ደግሞ አሉ። ኢየሱስ ወደ 2 አካላት ተከፍለዋል የሚሉ የሐሰት አስተማሪዎች መለኮታዊ ወልድና ሰብአዊ ኢየሱስ በመሰረቱ ተባብረው የሚሰሩ 2 የተለያዩ አካላት ናቸው የሚለው ማለት ነው። በዚህ ዘመንም ከዛ የወጡ የሐሰት ትምህርቶች አሉ። መጽሐፍ ቅዱስ ስለ አንዱ ክርስቶስ ይናገራል እንጂ ይህንን አይናገርም። ዮሐንስ ወንጌል ምዕራፍ 1:14 ላይ፣ ቆላስይስ 2:9 ላይ ስትመለከቱ ስለዚህ ስለ አንዱ ኢየሱስ ክርስቶስ ነው የሚናገረው። ኢየሱስ 2 አካል ከሆነ የሞተው የትኛውን ማን ነው ታዲያ? ማን ነው ዛሬ ለኛ የሚያማልደው? መጽሐፍ ቅዱስ ስለ አንዱ ጌታ ኢየሱስ ክርስቶስ ነው የሚናገረው። 2 አካል የተለያዩ ስሞች ስላሉት 2 አካል አይደለም ማለት ነው። ውሸት ነው። ሌላ የኢየሱስ ሰው መሆን መለኮትነቱን ዋጠው ወይም ደግሞ መለኮትነቱ ሰብአዊነቱን ዋጠው የሚሉ አሉ። ሁለቱንም ይዋዋጣ ተዋውጧል፣ አንዱ አንዱን ውጧታል የሚሉ ማለት ነው። አንዶቹ ኢዩቲቼን የሚባሉ ናቸው። ሞኖፎሳይት ድሪፍት ይባላል። እነዚህ ሞኖፎሳይት ድሪፍት የሚባሉ ናቸው። ከስጋው በኋላ አንድ ባህሪ ብቻ ነው ያለው ይላሉ። ወይ በጣም መለኮታዊ ነው ወይ በጣም ሰብአዊ ነው። ትምህርታቸው ራሱ በጣም ግራ የተጋባ ነው ወገኖች፣ ግራ የተጋባ ነው። ስለዚህ ኢየሱስ እውነተኛ ሰው ነው። ይራባል፣ ይደክም ነበር፣ መከራ ይቀበል ነበር። ደግሞም እውነተኛ አምላክ ነው። ፈጥሯል፣ ኃጢአትን ይቅር ብለዋል፣ አምልኮን ተቀብለዋል። ስለዚህ እነሱ የሚሉት ነገር ትክክል አይደለም። ኢየሱስ በእውነት በአካል አልተነሳም ይላል። ሊበራል ክላሳ ሊበራል መንፈሳዊ ትንሣኤ እንጂ ስጋዊ ትንሣኤን አያምኑ።
ትንሣኤ ምሳሌያዊ ነው እንጂ አካሉ አልተነሳም ይላሉ። ሰይጣናዊ ትምህርት ነው። አንደኛ ቆሮንቶስ 15:3-8 የአይን ምስክሮች አይተዋል። ሉቃስ 24:39 ስጋና አጥንት ይባላል። የደቀ መዝሙርነት ትስስር አለ እዛ ውስጥ ነው። ኢየሱስ ካልተነሳ ስለዚህ የምንከተለው ሕያው ጌታ የለም ማለት ነው በእነሱ አባባል። ስለዚህ አንደኛ ቆሮንቶስ 15:17 ላይ የተነሳ ኢየሱስ ክርስቶስን የምናመልከው። ስለዚህ ቅዠታቸው ነው የሐሰት ትምህርት ከእውነት የራቀ። ሌላው ኢየሱስ ያድናል ግን ጌትነት ወይም ታዛዥነት ምርጫ ነው ይላሉ። አንታይኖሚያኒዝም ቺፕ ግሬስ የሚባለው ይሄ ርካሽ ጸጋ የሚባለው ማለት ነው። ያድናል ግን ጌትነትን ታዛዥነቱ በምርጫ ነው። ኢየሱስን እንደ ጌታ ሳትከተለው ማለት ነው፣ ጌታ ነው ብለህ ሳትከተል እንደ አዳኝ ልታገኘው ትችላለህ። አዳኝ ሊሆን ይችላል ግን ጌታ ሊሆን አይችልም። ምን አይነት ትምህርት ነው? ሉቃስ 6:46 ላይ ያለ ታዛዥነት ጌታ ማለት እርስ በርሱ የሚቃረን ነው። ያዕቆብ 2:17 ላይ እምነት ያለ ስራ የሞተ ነው። ሌላው ኢየሱስ ነቢይ ብቻ ነው የሚለው የእስልምና እይታ ነው። የእስልምና እይታ ነቢይ ብቻ ነው እና ክብር አለው ይከበራል እንጂ አምላክ አይደለም፣ አይመለክም ይላሉ። አዳኝ አይደለም፣ አያድንም፣ ከሞት አልተነሳም ይላሉ። ነገር ግን ማርቆስ 2:5-12 ኃጢአትን ይቅር ይላል። ይህም የአምላክ ብቻ ስልጣን ነው፣ ኃጢአትን ይቅር ማለት። ዮሐንስ 8:58 አብርሃም ሳይወለድ እኔ ነኝ አለ። እኔ ነኝ ማለት የሚችል እግዚአብሔር ብቻ ነው። ስለዚህ አብርሃም ሳይወለድ ነበርኩ አይደለም፣ ነኝ ነው ብለው በፕሬዘንት ቴንስ ነው የሚያስቀምጠው። ስለዚህ አንድ ሰው ኢየሱስ አምላክ አይደለም ቢል መጽሐፍ ቅዱስ አምላክ ነው ብሎ በብዙ ቅድም ባየናቸው የመጽሐፍ ቅዱስ ክፍሎች ሁሉ አሳይቶናል። ዮሐንስ ወንጌል 1:1 ማንበብ በቂ ነው። ሁሉን እንደፈጠረ ያሳየናል። ቆላስይስ 1:16 እና አምልኮን እንደተቀበለ ያሳየናል። ማቴዎስ 28:9 ላይ ስለዚህ አንድ ሰው ኢየሱስ በእውነት ሰው አይደለም ካለን ደግሞ ሐዋርያቶች ይሄ ተቃራኒ የዚህን ተቃራኒ እንደተናገሩ አንደኛ ዮሐንስ 4:2-3 ማንበብ እንችላለን። ኢየሱስ በልቷል፣ መከራ ተቀብሏል፣ ደምቷል፣ ሞቷል፣ በአካል ተነስቷል። ስለዚህ እንዴት ሰው አይደለም እንደሚሉ ነው የሚገርመኝ። ሌላው ደግሞ ትንሣኤው ምሳሌያዊ ነው ይላሉ። እውነተኛ አይደለም ይላሉ። ጳውሎስ ግን ክርስቶስ ካልተነሳ እምነታችን ከንቱ እንደሆነ ይናገራል። አንደኛ ቆሮንቶስ 15:14-17 ካልተነሳማ በቃ እንዲሁ ለፋን ይላል። ስለዚህ እንግዲህ የጥንቷ ቤተክርስቲያንም በዚህ መሰረት ነው ውሳኔ እያደረጉ ከነዚህ ጋራ የተዋጉት ማለት ነው። ከነዚህ ሐሰተኛ አስተማሪዎች ጋር የተዋጉት እነዚህ አንዳንዶቹ ብዙዎቹ እንግዲህ ከዛ ዘልቀው መጥተው ዛሬም እያስቸገሩን ነው። አብዛኞቹ ለምሳሌ ኦንሊ ጂሰስን ተመልከቱ፣ ሞዳሊዝም፣ አሪዮስ ደግሞ ተመልከቱ፣ የጀሆቫ ዊትነስ፣ ሌሎችም በጣም ብዙ የሐሰት አስተማሪዎች ተነስተዋልና እንግዲህ እነዚህን የጥንት አባቶች የተለያዩ ጉባኤዎችን አዘጋጅተው መክተዋቸዋል ብዙዎቹን። ዛሬ ያለን ምዕመናን እንደነዛ ጊዜ ነን ወይ? በዚህ ዘመን የምትኖር ቤተክርስቲያን፣ በዚህ ዘመን የምንኖር የቤተክርስቲያን መሪዎች አንድ ላይ ሆነን ሐሰትን እንደዚህ እንቃወማለን ወይ? ለምንድን ነው ግን ያ የማይሆነው? አንድ ላይ ተወያይተን አንድ ላይ ስብሰባ ተደርጎ መወገዝ ያለበት የማይወገዘው ለምንድን ነው?
ለምን ከአባቶቻችን ይህንን መማር አቃተን? ይህ ነገር በጣም ይገርመኛልና በእውነት ዋይዝ የሆኑ ናቸው የቀድሞ አባቶቻችን፣ የእምነት አባቶቻችን በጣም ዋይዝ የሆኑ ናቸው። እነዚህ የሐሰት አስተማሪዎች ሲነሱ ወዲያው ቀንዳቸውን ነው የሚሉት። ስብሰባ ይጠራል፣ ጉባኤ ይጠራል። በተለያዩ ዓመታት የተነሳውን ትምህርት ይወያዩበታል። በሰፊው ከተወያዩ በኋላ ወደ መተማመን ይደርሳሉ። አንዳንዴም አይደርሱም። እንደዛ አይነት ነገር ነበር። ስለዚህ እኔ ማምነው ይሄንን ነው ያለው ይዞ ይሄዳል እንጂ ዝም ብሎ በቃ የትኛውም ሐሰተኛ አስተማሪ ተነስቶ የሚያስተምረውን ሁሉ መቀበል የለም፣ ዝም ማለትም የለም። አምልኮ ማለት ክርስትና ማለት የነሱ ክርስትና ነው። ክርስትናን የኖሩ የቀድሞ አባቶቻችን ናቸው። እነዚህን ጉባኤዎች የኒቅያን ጉባኤ፣ የኤፌሶንን ጉባኤ እና ሌሎችንም እነዚህን ጉባኤዎች ያዘጋጁ ህዝቡን ለመጠበቅ ያደረጉት ጥረት በእውነት ከነሱ መማር ያለብን ነገር ነው። ዛሬ ነቢያት ነን እያሉ ነቢያት ሳይሆኑ የተለያዩ የሐሰት ትምህርቶችን እየዘሩ ህዝቡን የሚያስጨንቁ ሰዎችን መቃወም እንኳን አንችልም። ድምፃችንን እንኳን አናሰማም። ስህተት ነው ብለን እንኳን አንናገርም። እና ይሄ በእውነት ትክክል አይደለም። ከዛሬ ትምህርት እንግዲህ የምንማረው